የእኛ ታሪክ። የዛሬው ታሪካችን እንዲህ ይጀምራል። በአንድ ወቅት ሀብታም ባል የነበራት ሴት ምሳ ሊበሉ ምግብ እያቀራረበች በነበረችበት ሰዓት አንድ የኔ ቢጤ በራቸው ላይ ይቆማል። ስለ እግዚአብሔር ብላችሁ ምግብ ከበላሁ ሙሉ ቀን ሆነኝ፣ እባካችሁን ምግብ ስጡኝ ብሎ ይለምናል። እሷም ለእነሱ ማቅረቡን ትታ ወደ እኔ ቢጤው ይዛ ትሄዳለች። ሰጥተው ስትመለስ ባለቤቷ በጣም ተናዶ ይጠብቃታል። አንቺ ከኔ ከባለቤትሽ እሱ በለጠብሽ፣ ሂጂ አብረሹ መሄድ ትችያለሽ እንዳላይሽ ብሎ ይላታል። እንዴ በጣም ይቅርታ ምግብ ከበላው ሙሉ ቀን ሆነኝ ስላለኝ ነው፣ አንጀቴ አልችል ስላለ ነው፣ እውነት በጣም ይቅርታ ይቅር በለኝ ለዛ ነው ብትለውም ሊሰማት አልቻለም። ውጭልኝ፣ ከለማኙ ጋር መሄድ ትችያለሽ፣ አሁኑን እንዳላይሽ አላት። እሷም በጣም አዘነች፣ አለቀሰች። ለማኙም ባለበት ደርቀው ቀረ። እግዚአብሔር ሆይ ለምንድን ነው ጭራሽ የኔ ችግር ከኔ አልፎ ለሰዎች መትረፍ ጀመረ? ሰዎች ትዳርን ማፍረስ ጀመረ? ወይኔ እግዚአብሔር ብሎ ከእግዚአብሔር ጋር ማውራት ጀመረ። እሷም እያለቀሰች ወደ ቤቷ ሄደች። ቤተሰቦቿ ጋር ሄዳ ለ4 ዓመታት ከተቀመጠች በኋላ ሌላ ሀብታም ባል መጥቶላት ታገባለች። እዛ አግብታ በምትኖርበት ሰዓት እንዲሁ በተመሳሳይ ሰዓት ምሳ ሊበሉ እያቀረበች ባለችበት ሰዓት ስለ እግዚአብሔር ብላችሁ ምግብ ከበላው ሙሉ ቀን ሆነኝ፣ እባካችሁ ምግብ ስጡኝ የሚል ድምፅ ሰማች። በቆመችበት ደርቃ ቀረች። እንዴ ለምንድን ነው ፈጣሪ ሆይ ትዕግስቱን ስጠኝ፣ ምንድን ነው የምሰማው? ቀልድ ነው ወይስ ምንድን ነው? ይሄ ከዚህ በፊት ትዳሬን አፍርሶታል፣ አሁን ምን ላደርግ ነው ብላ ከራሷ ጋር አወራች። በቃ እግዚአብሔር እስከሰጠኝ ድረስ ባለቤቴም እስካልከለከለኝ ድረስ መስጠቴን አላቆምም አለች። እሺ ወስዳ ምግብ ሰጠችው። ሰጣው ስትመለስ ባለቤቷ በጣም አመሰገናት። ያልጠበቀችው ምላሽም ነበረ። እግዚአብሔር ሆይ የተባረክሽ ሴት ነሽ አንቺ፣ እግዚአብሔር ይጠብቅሽ አላት። የእውነት አላመነችም። ቁጭ አለች፣ አለቀሰች። ለምን ታለቅሻለሽ አላት ባለቤቷ። እሷም እንዲህ አለችው፣ በአንድ ወቅት በተመሳሳይ ሰዓት እባካችሁኝ ምግብ ከበላሁ ውዬ የማደርኩም አይደል፣ እባካችሁ ምግብ ስጡኝ ሲል ለእሱ ምግብ ለመስጠት በመውጣበት ሰዓት ባለቤቴ ከኔ ከባለቤትሽ የኔ ቢጤው በልጦብሽ ነው፣ አሁኑኑ ውጭልኝ ብሎ ከቤቱ ያባረረኝ የዛን ቀን ነበር። አሁን ይሄ ስወጣ ያገኘሁት ባለቤቴ በጫቃ ልብስ ለብሶ እንዲሁ ግልጥልጥ ብሎ ያገኘሁት፣ ሲለምን ያገኘሁት የድሮ ባለቤቴ ነበረ። አላስችል ቢለኝ ነው የማለቅሰው ነው ብላለችው። ያኔ እኮ ለማኝ ሆኜ የመጣሁት እኔ ነበርኩኝ። ከዛ ስመለስ ፈጣሪን በጣም አልቅሼ ነግሬው ነበረ። የኔ ችግር ከኔ አልፎ ለሰዎች ተርፏልና እባክህን ግደለኝ፣ እባክህን ውሰደኝ እያልኩኝ የፈጣሪን ሞት በደስታ ስጠባበቅ ነበር። ነገር ግን ባላሰብሁት ምክንያት ያልታሰበ ሀብት እጄ ገብቶ ዛሬ ላይ አንቺን የማግዝበትን፣ አንቺን አግኝቼ የምክስበትን ፈጣሪ ሆይ ያችን ያስከፋዋትን ትዳሯን ያበላሸውባትን ሴት እባክህን እንዳገኝ እርዳኝ ብያልሁት። ይኸው ፈጣሪ ከኔ በላይ ለኔ የሚያስበው አንድዬ አንቺን ለኔ ሚስት አድርጎ አመጣልኝ። ከዚህ በላይ ምን ይገባዋል? ክብር ምስጋና ለሱ ይሁን ብሎ አላት። በጣም ደነገጠች። በጣም ሌላ ታሪክ ነበር። ይህን ደግሞ ያልሰማችው ያልጠበቀችው ታሪክ ሆኖ አገኘችው። ከዚህ ምን ተማራችሁ እናንተ? ይህ ታሪክ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም ሐሙስና ማክሰኞ አቀርብላችኋለሁ ማለት ነው። እወዳችኋለሁ። መልካም ቀን ባይ